ያረከው ፈንጅ ነው ምንድነው? አክሰንት ማኪና ነው። ማኪና ማኪና ምን አረከው? ቆጥሮ ደሊግን ተዓወት ኩሉን እንደ አመት አስካየው 32 የት ነው ያስከው? አማርኛ አትችልም? ኖ አትችልም። ትግራ ትችላለህ? ትግራ ትችላለህ? አንተ እሞክራለሁ። እሺ አሁን ትሄዳለህ አትሄድም? እሄዳለሁ። ስንት ናችሁ? አንድ ዋህድ ሰይጣን ዋህድ አጋንንት ሰይጣን ምን አረከው? ብዙ ጊዜ ፈትኔው አይመጠን 4 ጊዜ ተወጊው አይመጠን 4 ጊዜ በምን ተወጊው? በጦርነት ነው አይመጠን። በምን በጥይት ነው። ይሄኛን እሱ ነው ይመታል፣ እሱ ነው ይመታል፣ ይወጣል። በዛ ቦታ ይሞታል፣ እሱ ነው ይመታል፣ እሱ ነው በየቦታው ይወጣል፣ ሁሉ ይወጣል። አይመጣም አይሞታል። ይሄስ እጁ ምን አቃጠልከው? ይሄ አደጋን መኪና ነው። ወንድምህ ነው? አዎ የኔ ጓደኛ ነውና መኪና አደጋ ሳያጋጥመው ነው እንደዚህ ድርጊት ያደረሰው እንጂ ጥሩ ሰው ነበረ፣ ዳና ሰው ነበረ በፊት። ከዛ 4 ሰው ነው የነበሩት። 3ቱ ወዲያው ሞትና እሱ ቀረ። በዛ አዎ ተረፈ። እንግዲህ የአያቶቹ ወይ አባቶቹ ጸሎት ይሆናል ያ እየተከታተለ የኛ ሳይሆን የነሱ ደግነት አንዱ ለአንዱ የሚያቆየው በረከት። አሁን እኛ ማለማ ሆኖ ነው ያቆየነው ነገር አለ ወይ ብለን ስንፈልግ አረ እንዴት ነው? በጣም ከባድ ነው እኮ። ለዚህኛው ዘመን ትውልድ አሁን ደግ ነገር ብትሰሩ የሚከፈላችሁ ክፉ ነው። ለምን? ውስጡ ያለው ክፉ ነው። ሰው ስታግዙት ክፉ የሚሆነው፣ ስታጎርሱት ጨካኝ የሚሆነው፣ ስታስጠጉት ሌባ የሚሆነው በባህሪ ውስጥ ካለው ጠላት ጋራ የተያያዘ ስለሆነ ነው። ከአሜሪካ ነው የመጣው። ሳትጎዱ እግዚአብሔርን ያዙ። ከተጎዳችሁ በኋላ ዘመድ የለም። ኢዮብ ሚስቱ እንኳ እግዚአብሔርን ስደብና ሙት ነበር ያለችው። መገላገያ ከተሳደበ ይሞታል በቃ ብላ ነበር ያሰበችው። አይ አለ አልሳደብም አለ። የትላንቱን ነገር ረሳሽው ወይ አለ። በልቦጥሩት አብለ መኪናውን የገለበጠው ሌላ ነው ወይስ እሱ ነው? ሌላ አለ። ሞቷል። እሱ ሞቷል። ተሳፋሪ ነበር። እና መትረፉ ቆጨህ? መትረፉን አልወደድክም? አይወደድኩም። ቢሞት ደስ ይል ነበር። ልቡ ድረስ ነው የስ የሚለው። እንዲህ አይነት ጠላት እያያስክ ነው የምታድገው። እንዲህ አይነት ጠላት ይዘን ነው እኛ አሁን የዓለም የደረሰበት ላይ የምንደርሰው ይመስላችኋል? እንደው ቤተ ክርስቲያንስ በዚህ አይነት መንገድ ነው የምታድገው ይመስለናል? ይሄድና ጭልም ምን የሚለው ለምን? ከልባችን ጋር ነው ነገሩ ሁሉ ያለው። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። እግዚአብሔር ይገስጽ። ልቀቀው ነው አታማረይ ከመይ አይዞ ማንሽምካ ሲሳይ ሲሳይ ማረይ አጅዋ ተነስ አላስጋስ ተመስገን። አሁን ጨለማ ወጣል። አይዞ ማረይ በረከት ነው። እሺ አይዞ አጅዋ ወይ ማረይ አዎ ጠዋት እዛ ጠበሉ ቦታ ላይ ነው የተያዘልኝ። እሺ እሺ በርታ። እሺ ናንተ
እግዚአብሔር ይመስገን። ይሄ ጨለማ ነው፣ የጨለማ መንፈስ ነው። ምንድን ነው? አይነ ጥላ፣ አይነ ጥላ ሰይጣን፣ አይነ ጥላ ጋር ነው። አይነ ጥላ ሰይጣን። አሁን ትሄዳላችሁ? ኧረ እንሄዳለን። ስንት ናችሁ? 15። ስንት ዓመት ነው? 3 ዓመት። 3 ዓመት። እንዴት ነው? ተመትተ ነው? ተመትቼ ነው። አሁን ትለቃለህ? እለቃለሁ። ምን አረከው በ3 ዓመት? ከሚያገኘው ከሚሰራው እንዳይሰራ መከለክለው ጊዜ ይበዛል። የሚያስበውን በሙሉ አበላሽበታለሁ። በቃ አንበርከክ። መጨረሻውን አታሳምረው፣ መጨረሻውን አታሳምረው፣ መጨረሻውን አታሳምረው። በቃ አታሳምረው የተባልከው። አዎ አታሳምረው። እንዴ ሀሳቡን ሁሉ በትንበት። ሀሳቡን በትን። አዎ ትልቅ ሀሳብ ነው የሚያስበው። እንዳያስብ አድርገው፣ ብኩን አድርገው። ብኩን ብኩን። አዎ የያዘውን እንዳይዝ አድርገው። የያዘውን እንዳይዝ አድርገው። በቃ አየህ ሎሩሃማ ሎሩሃማ ማለት ይሄ ነው። ምህረት የማይገባው ትውልድ ምህረትን አይሰጥም። ምህረት የሌለው ምህረትን ይሰጣል። ምህረት የሌለው ማለት ነው። በል ተዘጋጅሽ። ወጥነው ተከሰኑት። እሺ በኢየሱስ ክርስቶስ ስም፣ ኢየሱስ ክርስቶስ ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። እግዚአብሔር ይገሰጽ። ተነስ አባ ግርማ። ኧረ በስመ አብ ወልድ መንፈስ ቅዱስ። ምን ነው እንዴ? ሁልጊዜ እኮ ነው የማስቦት እኮ በእውነት ሁልጊዜ አስባለሁ። አንድ ቀን ያገናኘኝ እንደው ከዚህ ይኸው ተገናኘ። እመቤቴ ድንግል ማርያም ለዚህ ያደረሰች። አይዞህ በርታ በርታ። የት ነው ያለው? እኔ ከኒው ጀርሲ ነው የመጣሁት። ኒውዮርክ አጠገብ ነው ያለው ኒው ጀርሲ። ኒው ጀርሲ ወይ ኒው ጀርሲ። እግዚአብሔር ግን ያሰብኩትን በእመቤቴ ድንግል ማርያም ወላዲት አምላክ በመድኃኔ ዓለም እኔም አልጠራው ታቦት የለም። የሚገርም ነው። 3 ዓመቱ ነው ከገባ። አሁን አእምሮዬን ይዘኛል። መኪና እየነዳሁኝ ባለፈው ጊዜ አስጮኸኝ። እየነዳ አይነ ጥላ ነኝ አለኝ። አይነ ጥላ ነኝ አለ። አዎ የመተት አይነ ጥላ። አዎ በርታ። እግዚአብሔር እድሜዎትን ረጅም እድሜ ይስጥልን። አሜን አሜን። ከዚህ ከምቀኛና ከተንኮለኛ ህዝብ ይጠብቅልን። አሜን አሜን። በርታ። ምንድን ነው መተት? የምን መተት ነው? ደብተራ አጋንንት ነው? ሰይጣን ሰይጣን። ስንት ናችሁ? 2 መተት። 2 ለየብቻ ወይስ አንድ ጊዜ ገባ? ለየብቻ። አንዱ የምንድን ነው? አንዱ የትምህርት ነው። ለምን ተብሎ? እንዲጠፋበት ሁሉን ነገር የተማረው እንዲጠፋ። እሺ ሁለተኛውስ? ሁለተኛ ፍቅር እንዲያጣ ማለት ፍቅር እንዲያጣ ማለት ነው። ሌሎቹ እንዳይወዱት ድቁን የተቀበለው ዘዋይ አመረ ብርሃን ነው። አመረ ብርሃን ካህናት ማሰልጠኛ። መቼ? የዛሬ 20 ዓመት ነው። 20 ዓመት። እና ምን አረከው? በቃ እንዳይቀድስ እንዳይገባ አስደረኩት። እንዳይቀድስ እንዳይገባ አረከው። አዎ ይሄን ያህል ዘመን። አዎ ለምን? በቃ ልጁ በጣም ጥሩ ልጅ ነው። አባቶችን ይወዳል፣ ግን አይፈልግም። በቃ ሰይጣን አጋንንት። ሰይጣን እንዴት ነው ነገሩ? አሁን እንደዚህ ምንም ብትለው ሰይጣን ሆነ እኮ። አሁን ሌላ እኮ ምንም መሆን አልተቻለም። ሎሩሃማ ማለት ይሄ ነው። ምህረት የማይገባው ህዝብ ምህረትን ስለማያውቅ የሚሰጠው ሰይጣን ነው፣ የሚመግበው ሰይጣንን ነው፣ የሚያኖረው ሰይጣንን ነው፣ የሚያከብረው ሰይጣንን ነው፣ የሚወደውም ሰይጣንን ነው። እንጀራውም ሰይጣን ነው፣ መውጫ መግቢያውም እሱ ነው፣ እድሉም ይኸው ነው። ሎሩሃማ ምህረት የሌለው ትውልድ። አሁን ለዚህ ሰይጣንን መስጠት ማለት ምን ማለት ነው? መንፈስ ቅዱስ ነው እንዴ?
እንዲህ እየሆን ነው ሀገር ያጠፋ ነው። እንደዚህ እያደረግን ነው አቅጣጫ ያሳት ነው። እንዲህ ካለ ሁኔታ ውስጥ ነው ህብረተሰባችን የተገኘው። ለሩሃማ ያያችሁ ምህረት የሌለው ምህረት የማይገባው ምህረት የማይወደው ምህረት የጠፋው ምህረት እድሉ ያልሆነ ሁላችንም በዚህ እስር ውስጥ እንገኛለን። ስንት ዓመት ነው ጠቅላላ? 20 ዓመት ነው። 20 ዓመት ሲያገለግል የት ትቀመጣለህ? ሲያገለግል ውጭ ነው መቀመጠው። ውጭ የት ውጭ? ውጭ ቅዱስ ቁርባን ሲወስድስ? ቅዱስ ቁርባን ሲወስድ ውጭ። ከዛ በኋላ ነው የሚገባው። በስንት ቀን ነው የምትገባበት? ከወሰደ በስንት ቀን? 4 ቀን። በወሰደ በ3-4 ቀን። ከዚህ ነው አስቀድማችሁ የአምልኮት ጊዜ ይኑራችሁ የሚባለው። ይሄ ከዚህ ከዳፍንታ መንፈስ ጋር እየተወለደ ወደ ቤተ እግዚአብሔር ይገባል። ሲነግሩት አይሰማ፣ ሲያስተምሩት አይማር፣ እወቅ ሲብሉት አያውቅ። ይሄ እኮ ጉድ የፈላበት የህብረተሰብ አካል ውስጥ ነው ያለ ነው። እና የዕለት አምልኮት በቤት ውስጥ እስከሌለ ድረስ በልጆች አብሮ ተወልዷል። አሁን እዚህ ብዙዎቹ እንደዚህ በቃ ዝም ብሎ ይሄ የሚዘበራርቁት ሰዎች ጤነኞች አይደሉም። ራሱ ልጆቻቸው ሁሉ የተመረዙ ናቸው። አይምሰላችሁ። እነሱ በመንፈሳዊ ሕይወት በልጠው አይደለም፣ የተሻሉ ሰዎች ሆነው አይደለም የሚያወሩት። ወይም እንደው ብቃታቸውማ መልካም ቢሆን ኖሮ እኮ የሰው መዳንን ይወዱ ነበረ። ቡዳነቱ ከማንም በላይ ከፍ ስላለ የተመቻቸ ሰይጣናዊ የሆነ ህሊናን ለረጅም ዘመናት ያካበቱ ስለሆኑ እውነት የምትለዋ ነገር አይገባቸውም። ጎበዝ እኮ የሚባለው እኮ የህዝብ ህይወትና ልብ ውስጥ ያለውን ችግር ማየት የሚያስችል መንፈሳዊ ኃይል ሲከሰትና ሲኖር ነው። ትለቃለህ? እለቃለሁ። ቀጥቅጧችኋል? እሱ አዎ፣ በደንብ አዎ። በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰባት ነው በኢየሱስ ክርስቶስ ስም። አይዞህ ቀና ብለኝ። ለጊዜው ጠፍቶ ተሰውሮ በሌላ ጠላት ህይወት፣ ልቦና፣ ስነ ልቦና፣ አእምሮ፣ ውስጣዊ ገበና ተይዞ ጠፍቶ መገኘት። አይዞህ ማነህ? ትንሣኤ ይባላል። አይዞህ ትንሣኤ በርታ። ብዙ ነገር ነው ያደረገኝ። አይዞህ በርታ። እንዲህ ነው። ትምህርቱን በጠቅላላ ያስተወኛል። ዩኒቨርሲቲ ገብቼ ነበር ለ2 ዓመት። ዩኒቨርሲቲም ገብተህ ነበር? እሺ። ከዛ ለትምህርት ወደ እዛው ሄጄ ስመለስ ከዛ 5 ወር 6 ወር ሆስፒታል ተኛሁኝ። መንፈስ ጭንቀት ነው ብለው። እሺ። ከዛ በኋላ ብዙ ነገሮች ተሳስተዋል። ማዕከል ላይ ምን እንደሆነ አላውቅም። የተወደዳችሁ የክርስቶስ ቤተሰቦች በድጋሚ እንዴት ዋላችሁ? የእግዚአብሔር የአምላካችን ስም የተባረከ የተመሰገነ ይሁን። እንግዲህ በፕሮግራማችን መሰረት አሁን ከፍተኛውና አስደናቂውን የእግዚአብሔርን ታላቅነት ያደረገውን ተአምር የሚመሰከርበት ሰዓት ነው። አሁን የምጀምረው አንድ እህት ትላንትና በዚህ በኩል በግራዬ በኩል ትላንትና በወልቸር መጥታ ዛሬ ወልቸሩን ጥራ ወከሩን ጥላ፣ አንድ አባት ደግሞ ልጃቸውን ይዘው መጥተው አይነ ስውር ሆነ አይኗ በርቷል። ይሄንን ምስክርነት በተከታታይ አሁን እናቀርባለን። ወደ መላከ መንክራት መምህር ግርማ እወስዳችኋለሁ። ይኸው ማታይ የነበረች አሁን እያየች ትወጣለች ትወርዳለች። እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? ይታይሻል? ያ ምንድን ነው ይሄ? ይሄ ምን? ይሄ መስቀል መስቀል ነው። እዚህስ?
ህዝቢ ያ ወይ ማዕረ ህዝቢ ነው። አታይም ነበር? አታይም ነበር። ምንም ነገር አያይም ነበር። ለ3 ወር ሙሉ ተደፍኖ ነበር። አይኗ እየመራሁ ነው ያመጣኋት ወደዚህ። እየመራሁ ነው ያመጣኋት ወደዚህ። ከየት ነው እሱ? ከፍሎሪዳ ጃክሰንቪል ነው የመጣነው። ከፍሎሪዳ? አዋ። የት ጋር ነው ያየሽው? ማየት ይጀምር። እዛ ጋር? ያ የት ጋር? ቁጭ ለነበርኩ ትግርኛ ተዛሪቢ በቃ እንሰማለን። አብስ ከፊ ለምስ ነበርኩ ምስቅባ ቅዱስ ምስገበርኩም ላይ ክረ ጀሚራ ያ ደም ያ ቅባ ቅዱስ ጌርኩም ድርዝ ምሳበልኩም እኔ ነሽታ ጻኒ ሐሪያ ራይቶ ያ ወይ መራአይ እኔ ነኝ ይዘት የመጣው። ቤቴ ነው ያረፈችው፣ ከኔ ጋር ያረፈችው። የት ነው እሱ አንተ ያለው? እኔ እዚህ ማነው ባፍሎ ነው ያለሁት። እዚህ ከዛ ነው ይዘናት ነው የመጣናት። እና ማታ ሳንተ ጋር ስታርፍ ይታያት ነበር? እውር ነው የመጣችው። ትምህርታ ነው የመጣችው። ትምህርታ መጣች፣ አደርን፣ እዛ ይዘናት መጣን። እንደመጣን ትናንትና ደበሷት በደንብ አድርጎ። በቃ እንደዚህ ሲያድርጓት አየት አይኗ ቁጭ አለትና እርሶ ዞር ሲሉት አየ በርታ ወደ ሄዳለሁ ራሴ ሄዳለሁ አይኔ አይተዋል አለች። አይኔ አይተዋል ሄዳለሁ አለች። ሄዳ በግረባ ደስ አለሽ ስታይ? ያ ደስ ይልን ያ ደስ አለኪ? ኦ ደስ ይልን ክንዳ ያመትኪ አሰቻተ አስር ተሻተ ወይ ገና ቆላነሽ ትንሽ ልጅ ናት። አዎ ትንሽ ልጅ ናት። ይኸው ተቀጨት በአንድ ቀን እነዚህ አድርጓት። የሚገርም ነው። በጣም ያሳዝነው። እንግዲህ ይሄ በዚህ አይነት ሁኔታ ውስጥ ወደ ሕክምና ብትሄድ የማይደረግ ሙከራ የለም። በዚህ ላይ ትንሽ ነጭ ካልሆናችሁ በደንብ ያው አስቸጋሪ ነገር ነው። ምርምሩም በዛው አይነት ይቀጥላል። እንዲህ እያሉ በልጅነቷ በቃ አይኗን ታጣ ነበር። በመድኃኒት ብቻ የምትንቀሳቀስ ነበር የሚመስላት። በጣም ይጠዘጥዛታል። መድኃኒት ካልወሰደች ደግሞ በጣም ያማታል እና ጥገኛ አድርጓት ነበር። ሰውነቷ እንደዚህ የሚነፋፋው ራሱ መድኃኒቱ ነው። ውስጧንም ብዙ ነገር አበላሽቷል መድኃኒቱ። ለተከታታይ እሱን ካልወሰድሽ አይንሽ አይበራም ካሁን በኋላ ተብላለች። አይበራም። የሚገርም ነው። መድኃኒት ብቻ ነው መጠቀም የምትችይው ተብላ ደግሞ ወስነውባታል። እሷም ሙሉ ለሙሉ ተቀብለው ነበር። በቃ መድኃኒቱ ከሌለ የምትንቀሳቀስ አልመሰላት። ትበላ ነበረት ከልኩላት ነው እንዳትወስድ መድኃኒት ተብላ ነው የመጣችው። እዚህ መጣ በቃ ዳነች። የእግዚአብሔር ስራ ነው። ምን ይደረግ? ሰው የሰው ትእዛዝና የእግዚአብሔር ትእዛዝ ልዩነት አለው። የእግዚአብሔር ትእዛዝ አቁም ነው፣ በቃ ነው። በጨለመበት ቦታ ይብራ የሚለው ባለቤቱ ራሱ ብርሃንን ያስገኘው ስለሆነ ቢበራ ምን ታዲያ ያስገርማል? የእግዚአብሔር ስራ ማብራት ነው እና ኢትዮጵያዊነታችን ላይ ዛሬም እንዲያበራልን የእግዚአብሔር ቸርነት ከሁላችን ጋር ይሁን። ህዝብነታችን ላይ፣ ኢትዮጵያዊነታችን ላይ፣ ወዳጅነታችን ላይ፣ ሀገራችን ላይ ጨለማውን ለማምጣት የሚጥሩና ከፊል ጨለማ ለማድረግ የሚታገሉ ብዙ ናቸው። ስለዚህ ይብራ ያለው ባለቤት ዛሬም ይብራ ሲለን አገርም ህዝብም ልብም ህሊናም አእምሮም ይበራል። ማብራት የሱ ስልጣን ስለሆነ ማለት ነው። በርቻ ያዙሽ። እሺ መምህርዬ፣ ድነናል። አስመራ ነህ አንተ? እኔም አስመራ ነኝ። አዲስ አበባ ነው ግን ያደኩት። ወይ ማዕረይ በርታ ያራሰያን በርታ። እሺ በል ይመጣ ፍተሻ ትንሽ። እሺ ዛሬ ጸበል ረጭተውኝ ነበር። እዚህ ጸበል ተረጨሁ። እግዚአብሔር ይመስገን። እንግዲህ ምንድነው ሰርጀሪ ትሆኛለሽ ተብዬ አይኔን እንትን ብዬ ነበር። እየፈዘዘ መጣ። አሁን በቃ ዛሬ ቅድም ጸበል እዛ ጋር ጠመቁኝ። ትንሽ ቅባ ቅዱስ ደግሞ ቅድም ግንባሬ ላይ ያረጉልኝ። አሁን ከዚህ ውሃ ነገር እየፈሰሰ ርቆ እንኳን ሰው ማየት አልችልም ነበር። አጠገቤ ካልደረሰ በስተቀር ሰው ማየት አልችልም ነበር። አሁን ከርቀትም ሰው አያለሁኝ። ጓደኛዬም ባሌም ያውቃል ይሄን ነገር። ታል ባለቤትሽ እዚህ አካባቢ ስሙ ማን ነው?
ንብረት አሁን በደንብ ያል አሁን በደንብ ማየት ጀመረ። በጣም ደነገጥኩኝ አባ። ደነገጥሽ? አዎ። ስላየ ነው የደነገጥሽው? አዎ። ምን ሆኜ ነው አልኩት። እንዴት ምን ሆኜ? ስላየ 16ቷንም በቃ ሱባኤ ገብቼ ስጸልይ ነው የከረምኩት። እና እንግዲህ በጾምም በትንም ስላልኩት ነው መሰለኝ። እግዚአብሔር ይመስገን ዛሬ ሆነ አጋጥሞኛል። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ አባ። ንብረት አይኗን ኦፕሬሽን ለመደረግ እና ሰርጀሪ ነበር። ይኸው እኮ ምን አለች ታዲያ? አይኔ ስትል አንተ ምን አልክ? ሰርጀሪ እንዳታደርጊ ጸልይ፣ ቅባ ቅዱስ ጸበልም ተጠቅመኝ በቃ እና ብዙ ጊዜ ውጤቱ እኮ እንደዛው ውጤቱ እንደዚያ ነው። ስለዚህ አጋንንት ውጤቱ ይሄው ነው እኮ። ለእኔ ነው የመጡት። ዘንድሮ መጥቻለሁ እኮ እዛም አይቼዋለሁ፣ ግን አሁን ተገል አይዞሽ፣ እዛ ያለው ሰው አይገባውም። ልክ ነው። እናንተም የገባችሁ መድኃኒቱን አይታችሁት፣ ሐኪሙን አይታችሁት፣ መሞከሪያ የሆኑትን አይታችሁ ከዛ በኋላ ይሄ መንፈስ ነው ብላችሁ ነው የገባችሁ። መረጃውን በቀላሉ አልናቃችሁትም። ሌሎቹ አሁንም እዚህም ሆነው ይቀልዳሉ፣ ግን እስረኞች ናቸው። ቶሎ እስኪገባቸው ድረስ አንዳንዶቹ እንዲህ እያሾፉ ድንገት ይዟቸው ይሄዳል። እንዲሁ ድንገት ወጥተው ይቀራሉ፣ ያጋጫቸዋል። ያልሆነ ጥፋት ውስጥ ይገባሉ። አፋቸው መንፈሱን ይደብቀዋል። ተንኮለኝነትና ዝም ብሎ ስድነት መናፍስቱን ያበለጽገዋል። በይበርች ወንድሜ ዶክተር ነው። በቀደም ሰርጀሪ ልሆን ነው ሰርጀሪ እናርግሽ ብሎ አሉኝ ስለው እንዳትሆኝ ያለኝ። ኧረ እኔ እባክህ እኔ በጸበሉም በምኑ ምድናለሁ እንጂ እኔ አልሆንም አልኩት ማለት ነው። አሁንም በርች በቃ አሁን በር እዚህታችን ደግሞ በዊልቸር ላይ ነበር የመጣችው። አሁን እየዘለለች ነው። እንዴት ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር የምትሄጂው? በወከሩ እንደዚህ እያልኩ ነበር። አሁን ጋንጭሩ ስለሌለ እንደ በፊቱ ሂድ አይባልም። በወከር ነበር የምትሄደው። ዛሬ ከትላንት ወዲያ እና ከትላንት ጀምሮ አለ ወከር ነው። አሁን እንዲሁ ሩጭ እስቲ፣ እሱን ተውና ሩጭው። ይኸውላችሁ ያው እንደ እናቶች ነው የምትሄደው። ወንዶሰን እስቲና ወንዶሰን ጸጋ ሞንሟኒት አንቺ ነሽ? እንዴት ነበረ እሷ? አባቴ እኛ የመጣ ነው ከኦቶዋ ኦንታሪዮ ነው እና ስትመጣ በቤት መኪና መምጣት አትችልም ነበረ። በትሬን ተኝታ እዛ ላይ ትመጣለች ተብሎ በሱ ነው የመጣ ነው እና በጣም ያስቸገረች ነው ስትገባ ወደዛ ውስጥ እና ተኝታ ነው ይዘናት የመጣ ነው። ተኝታ ከዚህ ራሱ ስትገባ በግድ እየገፋዋት ሰው ለምኜ ከሰው ጋር ገፍቼ ነው ያመጣዋት። የማንን ነው የገፋሻት? እሷን ወልቸሩን ተቀምጣ እየገፋው። ማን ነው ስም? የሾርቅ በቀለ። የሾርቅ? አዎ በቀለ። ደግሞ ጋንጭሩ በጣም የሚረብሽ የሚንጫጫ የሚጮህ ግራ የሚያጋባ የነበረ ነው። በዛ ሁኔታ ውስጥ አሁን ሲታይ ያው እንግዲህ ደርባባ ሆና ግርማ ሞገሷ ተመልሶ ሰጥቻለሁ። ወከሩም በቃ እርሶ ጋር ይሁንና ለሚቸግረው ሰው ይሰጥ። እኔ አሁን እግዚአብሔር ይመስገን ተፈውሻለሁ። በእኔ የተነሳ በጣም ተቸግሮ ያስታመመኝ ወንዶሰን ጸጋው የሚባል እዚህ አለ። የታለ ወንዶሰን? ተጨማሪ ቤት ውስጥ በጣም እኔ ያመኛል። እኔ ስለሚያመኝ በምትፈልገኝ ጊዜ አልደርስላትም። እሷ ትጠራኛለች፣ ግን እኔ ስለሚያመኝ አሁን መምጣት አልችልም ስላት ምግብ ራሱ ከፍሪጅ ምናምን አውጥቶ የሚያበላት ሰው የለም። ሶፋ ላይ እንደተኛች ቀኑንም ማታውንም ነርሶች እየመጡ ነው የሚረዷት እና እንደተኛች ነው የምትውለው። ሶፋ ላይ ነው የምትውለው። ከፍሪጅ ከኪችን እቃ ምንም ነገር አምጥታ ውሃው አጠገቧ ነው የሚቀመጥላት በጠርሙስ። መድኃኒት ግን በጣም ነው የምትወስደው። ቁጥርም የለው። ስለምንም እንደምትወስድ አታውቀው። ለምን እንደሆነም አታውቀው። በጣም ብዙ ነው።
እና ምንድነው ስላት ይሄ የደም ነው፣ ይሄ ስኳር ነው፣ ይሄ በቃ ብዙ ነው እና አትውሰጂው ነው ያልኳት። እኔ ሮብ ወደዚህ ልንመጣ ማክሰኞ ዕለት መርፌ ወጋለሁ አለች። ለምንድን ነው የምትወጊው ስላት መርፌ ካልተወጋሽ መራመድ አትችም ስለተባልኩኝ ተወግቼ ነው የምሄደው አለች። አትወጊም ስለማይንቀሳቀስ ነው። ይሄ እግሬ ጨርሶ አልንቀሳቀስም አለ። እንደዚህ መቆም አልችልም። ነርሶች መጥተው ነው ወሽሮ የሚወስዱኝ። እነሱ መጥተው ነው። ታዲያ አሁን እዚህ ምን ተወጋሽ? አሁን እዚህ ምን? ያው እግዚአብሔር ይመስገን ዳንኩኝ። አሁን ምንም የለኝም። ያቃጥለኛል ከመጠን በላይና ሰው ለማናገርም ችግር ነበረብኝ። እሷን በቃ እጠራለሁኝ። ወንዶሰንም አለ እሱን እጠራለሁኝ። ሌላ ስንት ዓመትሽ ነው? 51 ነው። 51 ነው። አዎ። እና በቃ እንግዲህ የካናዳ ውሃ ነው የተጠጨው አይደል እንዴ? በውሃው ላይ ያለው የእግዚአብሔር ኃይል ብዙ ጊዜ ሰው ሰራሽ ከሆኑና ከተወራራሽ የመናፍስት ጥቃቶች ሊያድን የሚችል የእግዚአብሔር ኃይል ይገለጣል። አሁን ያልገባን የነጮቹ እምነትና የመድኃኒት ትርጉም ከመናፍስት ጋር የማይገናኝ መሆኑን ማወቅ ይኖርብናል። በእምነት የምናሸንፈው ነገር በመድኃኒት አናሸንፈውም። መድኃኒቱ በራሱ እንደገና ሌላ ተጨማሪ ችግሮችን ሲፈጥር ያገኘንበት ጊዜ በጣም ብዙ ነው። እንግዲህ ተመልከቱ፣ የማይታየው ኃይል በሚታይ ተግባር እየተገለጠ የሰው ልጅን ሕይወት ላይ አደጋ የሚጥል የነርቭን ስሜቶች የሚያበላሽ መንፈሳዊ ጉዞዎችን ላይ እምነትን የሚያጨነግፍ እግዚአብሔርን ስሙን እንዳጠሩ ዝም የሚያደርግ ጠላት ሲገሰጽ ሰውነታችን እሱ ሙሉ ሰው ነው፣ እሱን ጠይቁት እንደተባለው እንደ ቅዱስ ቃሉ ወደ ሙሉነት ወስዶ እምናነክስ የነበረውን አቁሞ የደከምን የነበርነውን አበርትቶ የወደቅን የነበረውን አንስቶ የዞረብን የነበርነውን እንደ ሰው እንድናስብ አድርጎ የሚመራን እግዚአብሔር ስሙ የተመሰገነ ይሁን። ወደ 20 ዓመት ነው ማቃት። በጣም ንቁ ሰው ነበረች። ቤቴ ስትመጣ መሬት ቤዝመንት ላይ ነው የገባችው፣ ደረጃ መውጣት ስላልቻለች። ትናንትና ወከሯን አስቀምጣ ደረጃውን ስትወጣ ልጆቼ ማሚ እሷ ነች ወይስ ሌላ ሰው ይዘሽ መጣሽ ቤት አሉ። ደረጃውን ትወጣዋለች፣ ትወርደዋለች። ኧረ ጫማሽን እንኳን አውልቂ አልኳት። እንደውም ጭራሽ ማለት አይገርም። በጣም የእግዚአብሔር ስራ ድንቅ ነው፣ ድንቅ ነው የእግዚአብሔር ስራ። በደህንነትና በእምነት አናሹፍ። ብዙ አሸዋፊ ቡዳ ነክ ነገር ያለባቸው ፍጥረቶችን ወልደናል። በጣም የማዝነውና የሚገርመኝ ባህሪያችን ከየትኛውም ዓለም ወጣ ብሎ ደፋሮች መሆናችን ነው። በጣም ደፋሮች ነን። ድፍረታችን ደግሞ በትንሽ ነገር ሙሽሽ የሚል እንደው ምንም የማይረባ ለምንም የማይበጅ ማስተዋላችንም የትም ቦታ ሊደርስ የማይችል ጭንግፍግፍ ያለ ከየትኛውም አይነት ቦታ ርቆ የማይሄድ አመለካከት ያላቸው ሰው ሆነዋል። ሰው መስለዋል፣ ግን ሰዎች አይደሉም። ሰዎች ያልሆኑ ሰዎች ሲያወሩ እናንተ አትረበሹ። እምረበሽ ቢሆን ኖሮ እኮ ከዛሬ 30 ዓመት በፊት ይህንን ስራ ባቆምን ነበር። እንደሚያስፈራሩን፣ እንደሚያሳድዱን፣ እንደሚያወሩት፣ እንደሚቀልዱት ቢሆን ኖሮ እዚህም አይደረስም ነበር። ግን ይቻላል። ይውላችሁ በእግዚአብሔር ሁሉ ይቻላል። ይሄ የሚያወራው ምን የሚለው ከልክፍት መንፈስ የተለየ አይደለም። በይበርቻውን ምን መልእክት አለሽ ለሰው? ለእኔ እንደደረሱልኝ እግዚአብሔር ለእናንተም ለሁላችሁም ይድረሳችሁ፣ ሁላችሁን የሚፈውሳቸው እግዚአብሔር ለሳቸው እድሜ ይስጥልኝ። አሁን በጸሎት በርቺ። ቅዱስ ቁርባንሽን ቶሎ ቶሎ ውሰጂ። በፊት እንዳትወስጂ ነው የሚታገለው። አሁን ደግሞ ያው ሁሉም ኃይል እንደዚህ ቅስሙ ከተሰበረ በኋላ አንቺ ደግሞ በርቺ፣ መቁጠሪያሽንም ተጠቀሚ። እሺ ባላችሁ ይሄን እንግዲህ ያው ይሄ እዚሁ ቅድስት ሥላሴ ይቀመጣል። ለቅድስት ሥላሴ እዚሁ ይቀመጣል። ወደፊት ስንመጣ ደካሞች ደግሞ በጣም ለደከመ ሰው እንሰጠዋለን ማለት ነው። እንደምን አለሽ? እግዚአብሔር ይመስገን። ናዝሬት ይባላል። ከኦቶዋ ነው የመጣሁ።
ለ5 ዓመት በእግሬን ያለ ጫማ መርገጥ አይችልም። ይሄን እግሬን እንደዚህ ብሎ ነው የነበረ። አሁን አርብና ትናንትና በረጩት እግሬን እዮት ምስክር በእግሬን ይሄዳለሁ፣ ያለ ጫማ እንራመዳለሁ። ተመስገን ፈጣሪ። ማለት አለ ጫማ እንዴት ነው? አያራምድሽም? አያራምደኝም፣ መርገጥ አይችልም። አንሱኝ ያዙኝ ይላሉ። ማን ነው ከአንቺ ጋር ያለው? ዘይዳለች። ሰርጀሪም ብሎኝ ነበር፣ አላደረኩትም። አሁን መሮጥ ትችያለሽ? እችላለሁ፣ እሮጣለሁ። እንደ ልቤን ዛሬን ከዚህ ወደዛን ሂጃለሁ። ስትሄጂ ምን ተሰማሽ? ደስ አለኝ። እንደ ደስ ያሉት ደስ ይበሉት። ለሁሉም ምሕረት ያውርለት እንደኔ። ዘይድ እንደት ነሽ ዘይድ? እግዚአብሔር ይመስገን። እግዚአብሔር ባርክ። እሺ አው የሷ ታሪክ ብዙ ነው። በሕክምና ናት 5 ዓመት በመድኃኒት ናት እስካሁን የምትኖረው። በየ3 ወሩ መርፌ የምትዋጋው 1000 ብር ትከፍልበታለች። ለመርፌው 1000 ብር 1000 ብር ትከፍላለች። ዛሬ ግን እኔ እንጃ በስነ ስርዓት ከአርብ ጀምሮ ጸበል እንደተጠመቀች ጌታ ራሱ ፈወሳት። የሚገርም ነው በእውነት። እግርሽን አመንሽው? አመንኩ መሄዱን። አዎ ከጧት ጀምራ በቃ በስነ ስርዓት ሄደች። አዎ አሁን ይሄንን በምን ሳይንስ ነው የምትናገሩት? እስቲ ምን ልትሉት ትችላላችሁ? ውሃው እንደሆነ ከመሰረቱ እንትን ነው መጣው እንዳይባል ያው እዚህ የሚጠቀሙበት ነው። የስሙ ኃይል የተሰጠን ሞገሳችን ነው። የስሙ ኃይል የተሰጠን ጉልበታችን ነው። ስሙም ኢየሱስ ክርስቶስ ነው። እናቱም እናታችንም ቅድስት ድንግል ማርያም ናት። የመላእክት አለቃው ቅዱስ ሚካኤል ነው። አብሳሪው የምስራችና የብስራት ባለቤት ቅዱስ ገብርኤል ነው የተጠራው። በአብ ወልድ መንፈስ ቅዱስ ነው ልጅነታችን እና ሕይወታችን ሰማያዊ ኃይል እንዲኖርብን የተደረገ የልጅነት ስልጣናችን አብ ወልድ መንፈስ ቅዱስ የእግዚአብሔር ልጆች የመሆናችን የስም ትርጉም በዛ የውላችሁ ዓለምን ማሸነፍ ይቻላል። አሁን መሮጥ ትችያለሽ? እችላለሁ፣ እሄዳለሁ፣ በእግሬ እንራመዳለሁ። እስቲ ሩጭበት እስቲ። ያው በፊት አትችልም ነበር፣ እንደዚህ መሄድ አትችልም ነበር። ምንም አትችልም፣ በቃ አትችልም። አግዙኝ ምናምን ነበር የምትል። አግዙኝ ነው? አዎ ሁል ጊዜ እንደዛ ነበር። ባሏ ተቸግሮ ነበር። የታል ባሏ? ግን አልመጣም። እኔም ከኔ ጋር ናት የመጣችው። በይ እንግዲህ አሁን በርትተሽ መጸለይ። እሺ። አስመራ ነሽ? አስመራ ነኝ። ኦቶዋ ነው የሚኖረው እኮ አስመራ ማዕረይ በይ በቃ እሺ በል